መጽሐፈ ሩት ምዕራፍ 3 አማቷም ኑኃሚንን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናልና፣ እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መበሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበት ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውን እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊት በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ። እነሆ አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገር ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆን እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆንን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ። እስኪነጋም በግርጌው ተኝታ፣ ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች። እርሱም የለበሽውን ኩታ አምጥተሽ ያዡ አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ፣ ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በዩ አለች። መጽሐፈ ሩት ምዕራፍ 4 ቦዔዝ ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመዱ ሲያልፍ፣ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚሁ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝ የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክ ጢንጦ ትሸጣለች፣ እኔም በዚህ በተቀመጡ በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብኩ። መበጀት ብትወድድ ተበጀው፣ መበጀት ባትወድድ ግን ካንተ በቀር ሌላ ወራሽ የለምና እኔ ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እበዣዋለሁ አለ። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙ እንድታነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለው። የቅርብ ዘመዱም የራሴን ርስት እንዳላበላሽ መበጀት አልችልም፣ እኔ መበጀቱን አልችልምና አንተ ከኔ መበጀቱን ውሰደው አለ። በጥንት ጊዜ ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጥ በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችና ሕዝቡን ሁሉ ለአቤሜሌክና ለኬሎን ለማሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮቼ ናችሁ። ደግሞ የሟቹ ስም ከወንድሞቹ መካከል ከሀገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳነሳ የማሎንንም ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰዷት።
እናንተም ዛሬ ምስክሮቼ ናችሁ አላቸው። በከተማይቱ በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይችን ወደ ቤት የምትገባዋን ሴት የእስራኤል ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ አድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ፣ ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔር ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶች ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙ በእስራኤል ይጠራ፣ ከሰባትም ወንዶች ልጆች ይልቅ ላንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመገብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብሎ ጠሩት። እርሱም የዳዊት አባት የእሳይ አባት ነው። የፋሬስ ትውልድ ይሄ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚዳብን ወለደ፣ አሚዳብም ናኦሶንን ወለደ፣ ናኦሶንም ሰልሞንን ወለደ፣ ሰልሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሰይን ወለደ፣ እሰይም ዳዊትን ወለደ።